እሺ አሁን ስሙኝ። በመጀመሪያ ደረጃ በጽሞና እናውራ። ጃኒ ንፍት አድርጊኝ። በጽሞና መጀመሪያ እናውራ፣ እንዳንጨቃጨቅ፣ ቅጣታችን ተነጋግረን እንምጣ። ይኸውልሽ እስኪ በቃ እንጫወተው። አይኑርሽ፣ ስሞክ አይኑርሽ፣ ጊፍተር አይኑርሽ፣ ዝም ብለሽ ተቀጥቀጪ፣ እንጫወት። እወጣለሁ። በማርያም ተውጥ። እኔ እስከ መጨረሻው እቀጠቀጣለሁ። ማርያምን ችግር የለብኝም። እኔ ምንም ችግር እኔ ብቻ በሰላም እንጫወት በፍቅር እሺ። ለቃችሁ እንዳትወጡ። 5 ተሸነፊ የተነጫነች ትጫወቻለች። 5 ተሸነፊ ሄለን አዳምጪኝ። 6 ተሸነፊ። አሁን እኮ አንድ ቀን ስሞክ ይኖራል፣ አንድ ቀን ይሄ ችግር የለውም። የጌም እንትን ነው ሰው ምንም ችግር የለውም። ዜድ ነቅለሽ እንዳትወጪ። 10 ጊዜ ተሸነፊ። ቻዩ ከመቼ ቻዩ በቃ ነቅላችሁ እንዳትወጡ። እንነጋገር፣ እንሸነፍ፣ እንጫወት። ግን ኮፕሊንግ ማርያምን ሁለት ሲሸነፉ ለቦጭ ዳቡስ ጋር እስከምትወጡ የፈለጋችሁ ሰው እስከሚመጣችሁ የለውም። ትንሸነፍ መነጫረጩ እኮ ኖርማል እኮ ነው። ቅጣቱ ነው ወይ? ማሜ ግን ተናዷል። እንግባ ብለህ ነው አንቺ ማሜ። ለምን መጀመሪያ ወይ ለአራት እንገባለን አለማለት ነው። ለማሜ ለወደፊቱ ትምህርት መውሰድ ነው። ቤታ ማሜን እንገባለን ብላችሁታል። አሁን ከኔ ጋር አወራ ኖ ሴንተንስ ግባ ብዬው ነበር። ኢትስ ኦኬ ችግር የለውም። በቃ እሺ ስሙኝ፣ አሁን አዳምጪኝ። ቀድመን እናውጣ በቃ። ንገሪ፣ ተናገሩ፣ መጀመሪያ ተናገሩ። ከነዚህ ኦኬ ጌታ አምላኪ ወይ ትዕግስቱን ቤታ ማሜ የሚጫናችሁ ከሆነ ይግባ። ማርያም ማሜ ይግባ። ነዋይ እሱ እስር ቤት ስለተፈታ ምናምን ስላልተጫወተ እናጫወታለን ምናምን ብለህ ነው። ለዛ ግባ በቃ ማሜ ግባ ብለን ከዛ ቆየ ማለት እኛ ቀድመን ስንገባ ሲቆይ አንቺን ሳይሽ እኔ ላኩኝ እንድናጫወተው ነበር። ከእስር ቤት ስለተፈታ በቃ ግባ በሉት። ቤታ ግባ በሉት አለ እንዲ አሁን። እሺ ግባ እንበል ጋይስ። ማሜን ግባ በሉትኝ። እሺ ይሰማል። ሄለን ትሰሚያለሽ? ኦኬ እሺ ግጋይ ሼር አድርጉለት። ወይ ጉድ ይፈላ እንዴ! ትናንትና ወንጀላ እየተጫወትኩኝ አንድ ወንድም አለም መጥቶ ቢያጫውተኝ አብረራችሁ አጠፋችሁት። እድሜ ለእናንተ። ስትጨቃጨቁ እንዳትጨቃጨቁ ጎበዞች። ሰጠረ ነው የሚጫወተው ዛሬ በሩ ባበረራችሁት እኮ ብን አድርጋችሁ አጠፋችሁትኝ። ሪከርድ ላይ አንቺ ዲቦራ ሪከርድ ላይ አይተሻል። አንቺ ተሳድበሽ ማለት ነው። ከዛ ጆን ዳንኤል ኧረ ኮመንት አይመለስ ሚያል ካካም ብዬ ደግሞ እኔም ስቀጥል ማሜ ቢገባ በእርግጠኝነት ነው ለእኔ ይጽፍልኝ ነበር። አሁን ሲመላለስ ነበር እኮ እዚህ ጋር እዚህ ጋር ሲመላለስ ኦኬ ብሎ ነው ሄዶ ኮሜንት ላይ ኦኬ ብሎ በቃ እሺ እኛ እንጫወትና ከገባ በቃ ችግር የለውም። አንዳችን እንለቅለታለን። ቅጣት አውጡ። እሺ ቅጣት አውጡ። እሺ ቅጣት አውጡ። ጌታ አምላክ ሆይ ከነዚህ አውራሪስ ጋር እንድጫወት ስላደረከኝ ምንም አላዝንብም። ግዴታ ስራ ሆኖብኝ ነው። የኔ ጌታ ከነዚህ አውራሪሶች ጋር እባክህን እንዳይበሉኝ ጠብቀኝ። አመሰግናለሁ። የዛሬው ቀን አንተ ታውቃለህ። በርበሬ ጨው ኧረ ተረጋግ። በርበሬ በጨው ብላ ጀመር። ግን ቀላል ቅጣት አይደለም ታውቃላችሁ። ደስ ያለሽ ነው። እኔ ቀላል ቅጣት በርበሬ በጨው በኮልጌት አድርጎ በበት ስር መቀመጥ ለጊዜው ማርያም ክርስቶስ። እኔ ፀጉር የለኝም ጉዴ ፈላ ይልበልበኛል። እሺ ቀጥይ። እንትና ዜና እኔ ደግሞ ቃሪያ እንደ ትናንት ነው። ከንፈራችን አድዳችን ያን ሞታ ላይ ያት እሺ። አንቺ እስከ ላይ ያለሽው ሞራንም አልጠቀምም፣ ለመንግስትም ለሀገርም አልጠቀምም። እሺ ሶስተኛ ቅጣት ከባድ ነው የተባለው። እንደ አንቺ ቃሪያ ምናምን ማርያምን ብብት ያው ፀጉር የለውም። በጣም ነው የሚከብደኝ። ዲቦራ ቅጣት 10 ነጭ ሽንኩርት መብላት። ነጭ ሽንኩርት ያለኝ አይመስለኝም። ዜድ ጅንጅብል አለኝ፣ ነጭ ሽንኩርት የለኝም። ደግሞ የባሰለው ጅንጅብል በኢየሱስ አንዳንድ ጊዜ ፖስት አድርጉት። እሺ እኔ ነጭ ሽንኩርት የለኝም፣ ጅንጅብል አለኝ፣ ጅንጀር አለኝ።
ከፈለግሽ 2 ጅንጅብል ላደርግልሻለሁ። ጅንጅብል ታውቂያለሽ እንዴት እንደሚለበልብ። ተስማምታችኋል? 10 ነጭ ሽንኩርት የሌላችሁ ነጭ ሽንኩርት 2 ትልልቅ ጅንጅብል ያለች። ኦኬ የኔ ደግሞ ቅጣት ማለት ነው 3 እንቁላል በዱቄት ቀላቅላችሁ መጠጣት። ጨርሻለሁ። የዲቦራ ያባለፈው እንዲቆ እሱ ቅጣት ከስንት በላይ ነው? እና ደግሞ ቤስት ኦፍ 3 ነው ወይ? ቅጣት ከ20 ሺህ በላይ ነው። ምክንያቱም አሁን አስበሽዋል። እንቁላል በሊጥር በጥብጦ መጠጣት ማለት ጤነኝነት አለም። ስለዛ የሁላችሁም ደስ አይል ዋኔንደ የስንጨፋጨፋ ችግር የለውም። አምላክ እስራኤል ድፍረታል። ኦኬ እሺ ስሚ፣ ኦኬ ልንገራችሁ። ግላ ምናምን ይቻላል። አንደኛ ወጣ ሰውን 2ኛ ወጣ ሰው አይቀጣም። 3 እና 4 ማለት ነው። አንድ ጨዋታ ነው የምንጫወተው። አንዳንድ እያለ ዋኔ እንደናገሩሽ ማለት አንዳንድ ነው። ቤስት ኦፍ 3 አይደለም ለማለት ነው። ሄለን ሰው አላት መሰለኝ። ዋኔ እንደ ሞራልሽ ነው ያልሽ። ትናንት ዋኔ እንደዚህ ስላላችሁ ነው እንዳስታውሽ። ዋው ትናንትና እንዴ ያ ሰው ይሰለቻል።